አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ መሐመድ ቤተሰቦች ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። በያላችሁበት የአላህ ሱብሃነሁ ወተዓላ ረህመት እዝነት አይለያችሁ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ተረስቻለሁ፣ ከመጥፋትም ብዛት በጣም ተረስቻለሁና እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። እንግዲህ በአስራ ምናምን ቀኑ ማለት ነው። በዘገይም ያው በቪዲዮ በፒክቸር ብያችኋለሁ። በቪዲዮ ግን ረመዳን ሙባረክ ብያለሁ። ረመዳን እንዴት ይዛችኋል? በማዳም ቤት ያላችሁ ቅመሞች አላህ ሱብሓነሁ ወተዓላ ያግዛችሁ፣ ስራውን ቅልል አላህ ያርግላችሁ። ኢንሻአላህ የእረፍት እንጀራችሁን አላህ ያቅርብላችሁ። ምላችሁ ይሄንን ነው። ሌላ ምንም አልላችሁም። አለኩል ሀለን እንዴት ናችሁ? ደህና ናችሁ ወይ? ዛሬ ጁምዓ ነው። ሰላም ልበላችሁ ብዬ ትንሽ አንድ 5 ደቂቃ ምናምን አብሬያችሁ ቆያለሁ ኢንሻአላህ። በያላችሁበት ስራ የበዛባችሁ እህቶች እንዲሁም በየበረሃ ያላችሁ ወንድሞቼ አላህ ሱብሓነሁ ወተዓላ ቀለል ያደርግላችሁ። ረመዳናችሁን አጅራችሁን እጥፍ ድርብ አላህ ያደርግላችሁ እና ኢንሻአላህ የረፍትን እንጀራ አላህ ይስጣችሁ። ሀቂቃ ወላሂ ከባድ ነውና ሀገራችሁ ገብታችሁ እንደኔ የምታርፉበትን ቀን አላህ ይስጣችሁ እምላችሁ እሱን ነው። ሳስበው ሁሉ ይደክመኛል የማዳምን ቤት ሳስብ በረመዳን ሀቂቃ በጣም ይከብዳል። ከስራው ደግሞ ማፍጠሪያው ሰዓት ላይ ሲደርስ እንደኔ ከሆናችሁ በጣም ከባድ ነው ወላሂ። እኔ እንጃ በጣም ነው የሚከብደው። አለኩልሀልን እምላችሁ በቃ አላህ ሶብሩን ይስጣችሁ፣ ጥንካሬውን ይስጣችሁ። አጅራችሁን ደግሞ ጾሞ ከተጠቀሙት እጥፍ ድርብ አድርጎ አላህ ይቀበላችሁ። ሀቂቃ ወላሂ የማዳም ቅመሞች ጀግና ናን እና እኔ አልሐምዱሊላህ 2ኛ አመት ኢትዮጵያ ላይ መጾም ጀምሬ ያለሁኝ። ነገር ግን ወላሂ መጥባህ ነበር ምሰራው። ያንን ስራ ተቋቁሚ ስራው በጭራሽ አይከብደኝም ነበረ እና ወላሂ በጭራሽ አይከብደኝም ስራው እና ግን ሳፈጥር ማለት ነው ወላሂ ልቤ ስብር ይላል። ከዚህ እንደዛካች የእነሱን ምግብ አቅርቤ ልክ እኔ ከሰው እንዳልተፈጠርኩ ኩሽና ይዤ ነበረ ቁጭ ምለውና ያንን ሳስታውስ አልሐምዱሊላህ አለኩል ሀልን ያ ሁሉ አልፎ ዛሬ በቤቴ ላይ ይገኛለሁኝ። ሁሉም አልፏል ማለት ነው እና ያልፋል ኢንሻአላህ። ተስፋ እንዳትቆርጡ የኔ ውዶች። አላህ ያግዛችሁ፣ ብርታቱን ይስጣችሁ፣ ጥንካሬውን ይስጣችሁ ምላችሁ ይሄንን ነው። ሌላ ምንም ማለት አልፈልግም እና ኢንሻአላህ በቤተሰቦቻችሁ በናፈቃችሁት ቤተሰቦች ጋር የምጾሙበት በጀማዓ የሚፈጠር የምታፈጥሩበትን ቀን ደግሞ አላህ ሱብሓነሁ ወተዓላ በኸይር ነገር ያቅርብላችሁ። ወላሂ በስደት ላይ ከባድ ነው ረመዳን፣ በጣም ለሚያውቀው በጣም ከባድ ነው ወላሂ እና አላህ ያግዛችሁ። ዛሬ እስኪ ጠፍቻለሁና ሰላም ልበላችሁ ብዬ መጥቼ ነው። ኢንሻአላህ ከጁምዓ መልስ ነው እንግዲህ ከጁምዓ መልስ ጁምዓ ሶላት ሰግደን ወደ ቤታችን ተመለስን ማለት ነው። አልሐምዱሊላህ ረብል ዓለሚን። ደስ የሚል ድባብ አለው። ሱብሃንአላህ 11ዷም ወር እንደዚህ ብትሆን ደስ ይለኝ ነበር ሀቂቃ ወላሂ ለአዚም ሱብሃንአላህ። በጣም እኔ እንጃ ይችን ቀን ለእናንተም አላህ ያቅርብላችሁና የምታዩት አላህ ያደርጋችሁ ነው ምላችሁና ረመዳን የኢማን የኢባዳ የዚክር ወራት ናት። ሱብሃንአላህ 11 ወር ሙሉ ሰው እንደዚህ ቢሆን በጣም ደስ ይለኛል ሀቂቃ ወላሂ። ግን 1 ወር ብቻ ሆነችብን። አሁን 10 ምናምን ቀንን አለኩልህልና 10 ምናምን ቀን መሆኔን አስታውሳለሁ እንጂ ስንተኛው ቀን ላይ ነን እኔ እንጃ። እና በጣም ነው የፈጠነብኝ ወላሂ በጣም እና እንግዲህ አላህ ይችን ቀን ሳይወፈቁ ያመለጣቸው በጣም ብዙ ሰዎች ስላሉ አልሐምዱሊላህ ረብል ዓለሚን ለአላህ ሱብሓነሁ ወተዓላ ምስጋና ይገባው እምለው እሱን ነው። ከዚህ ውጭ ሌላ ምንም ልል አልችልምና አልሐምዱሊላህ ይችን ቀን አላህ ስለወፈቀኝ እኔ ወላሂ ጌታዬን አመሰግናለሁኝ። የዓለማቱን ጌታ እሱ ምስጋና ይገባው ሀቂቃ ሁሉንም ምስጋና ለእሱ አላህ ያድርገውና እና በጣም እኔ እንጃ የረመዳንን ድባብ መስጂድ ላይ
ተራሀዊት ምናምን ስታው በቃ 11 ወር ሙሉ ሰው እንደዚህ ቢሆን ሰውን ተውት እኔ እንደዚህ ብሆን ብዬ እመኛለሁ ሐቂቃ ና አላኩል ሀለን በጣም ደስ ይላል። የዘንድሮ ረመዳን አልሐምዱሊላህ ወላሂ በጣም ቀላል ነው። አየሩ በጣም ደስ የሚል ነው። ምንም የሚከብድ ነገር የለውም ማለት ነው። አልሐምዱሊላህ ረብል ዓለሚን ለኔ በጣም ቀላል ነው። በጣም ነው የቀለለኝ ና አልሐምዱሊላህ። ሁለተኛ አመት የዛሬ አመት ኮምቦልቻ ነበር የጾምኩት። ዛሬ ደግሞ ኢንሻአላህ በትዳር ውስጥ ሆኜ ገራዶ ነው ማለት ነው እየጾምኩ ያለሁት ና አልሐምዱሊላህ ሁለተኛ አመት አሳለፍኩኝ። ረመዳንን ኢትዮጵያ ላይ ሁለተኛ አመቴን አስቆጠርኩ ማለት ነው። እና እላችኋለሁኝ ይሄን ያህል ካወራኋችሁ ሰላም ካልኳችሁ ይበቃችኋል። ሰላም ልበላችሁ በሚል ነው የመጣሁትና በዱዓችሁ አስቡኝ፣ ዱዓ አድርጉልኝ። እኔም ዱዓ አደርጋለሁ ሐቂቃ ለማዳም ቅመሞች እንዲሁም በስቃይ ላይ በህመም ላይ በድካም ላይ ያላችሁ ሁሉ አላህ ይፈርጃችሁ እምለው እሱን ነው እና በዱዓ እንረሳሳ። ዱዓ አድርጉልኝ። ይበቃኛል ይሄን ያህል ካወራሁ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።